አስፈላጊ ስለሆነ የኮማንድ ፕሮምፕት እናያለን ማለት ነው። በዚህ ኮማንድ ፕሮምፕታችን ጋር ደግሞ ስሙን ሲስተም ኢንፎ ብለን እንጠራዋለን። በዚህ ሲስተም ኢንፎ ላይ ምን ነገሮችን እናገኛለን ስንል የመጀመሪያው ስለ ኦፕሬቲንግ ሲስተማችን ሙሉ መረጃ እናገኛለን። ይሄን በምንልበት ሰዓት የኦፕሬቲንግ ሲስተማችን ኔም፣ ኦፕሬቲንግ ሲስተማችን ቨርዥኑ፣ ስሬቱ ምን ያክል እንደሆነ፣ ኮንፊገሬሽኑ ኮምፒውተራችን ለብቻ የሚሰራ ነው ወይስ አይደለም የሚለውን ነገር እናገኛለን። ሌላኛው ደግሞ ስለ ሃርድዌር መገለጫዎች እናገኛለን። ይህ ማለት ሲስተሙ ቡት ያደረገበት ጊዜ እና ሰዓትን ያስቀምጥልናል። ኮምፒውተራችን የሰራው ካምፓኒ ወይም ደግሞ ተቋም ማን ነው። ሌላኛው ሲስተም ሞዴል ትክክለኛው የኮምፒውተራችን ትክክለኛ ሞዴል ያመጣልናል። የኮምፒውተራችን አርኪቴክቸር 32 ቢት ነው ወይስ ደግሞ 64 ቢት ነው የሚለውን ነገር ዲተርማይን ማድረግ እንችላለን። በሶስተኛነት ደረጃ ደግሞ ዳይሬክተሪ ኤንድ ሚሞሪ የምንለው ወይም ደግሞ የማከማቻና ፋይሎችንና ስለ ሚሞሪዎችን መረጃ ያስቀምጥልናል። በአራተኛነት የኔትወርክና ሴኩሪቲ ወይም ደግሞ የኔትወርክና የደህንነት መረጃዎችን የሚያስቀምጥልን በጣም አስፈላጊ የሆነ ኮማንድ እናያለን ማለት ነው። ስለዚህ ይሄን በምናደርግበት ሰዓት ኮምፒውተራችን ጋር እንከፍታለን። ከከፈትን በኋላ ስታርት ውስጥ ሲኤምዲ ወይም ኮማንድ ፕሮምፕት እንላለን። ከዚያም ራን አስ አድሚኒስትሬተር እናደርጋለን። ራን አስ አድሚኒስትሬተር በምናደርግበት ሰዓት ይሄን የሚመስል ግራፊካል ዩዘር ኢንተርፌስ ይመጣልናል ማለት ነው። ይሄ ከመጣልን በኋላ ቀጥታ ኮማንዳችንን መጻፍ እንጀምራለን። ኮማንዳችን ጋር ስንጽፍ ሲስተም ኢንፎ ብለን እንጽፋለን። በትክክል መጻፋችሁ መርሳት የለባችሁም። ሲስተም ኢንፎ ካልን በኋላ ሂት ኢንተር የሚለን እንጫናለን። በዚህ ጊዜ ሎድ አድርጎ ፋይሎችን ይዞልን ይመጣል ማለት ነው። ከመጀመሪያ በምንመጣበት ሰዓት ኦፕሬቲንግ ሲስተማችን ኔም ያመጣልናል። ይህም ኮሚኒኩም ላይ የተጫነው የኦፕሬቲንግ ሲስተም አይነት ዊንዶው 11 ኦፕሬቲንግ ሲስተም ነው ማለት ነው። የመጀመሪያውን ጋር ስናይ ደግሞ ሆስት ኔሙ ነው። ሆስት ኔሙ ኮምፒውተራችን በኔትወርክ ላይ የተመዘገበበት ስም JEM ወይም ደግሞ JEM የሚል ያመጣልናል ማለት ነው። ስለዚህ የመጀመሪያው የምናገኘው ስለ ኦፕሬቲንግ ሲስተማችን አጠቃላይ መረጃ ያመጣልናል። የኦፕሬቲንግ ሲስተማችንን ቨርዥኑን ያመጣልናል። ይሄም የዊንዶው ስሬትና የሶፍትዌሩ ግንባታ ቁጥር ወይም ደግሞ ቢልድ ነምበር አለ። ቨርዥኑን በምናይበት ሰዓት 10.0 ነው። የግንባታ ቁጥር ወይም ደግሞ ቢልድ ነምበር ደግሞ 2199 ያመጣልናል። ሌላኛው ኦፕሬቲንግ ሲስተም ማኑፋክቸር ነው። ይሄ ኦፕሬቲንግ ሲስተም ማኑፋክቸር ያደረገው ተቋም አለ። ይሄን ተቋም ደግሞ ማይክሮሶፍት ኮርፖሬሽን አድርጎ ያመጣልናል ማለት ነው። ሌላኛው ኦፕሬቲንግ ሲስተም ኮንፊገሬሽን ነው። ይህ ኦፕሬቲንግ ሲስተም ኮንፊገሬሽን በምንልበት ሰዓት ኮምፒውተሩ ለብቻው የሚሰራ ነው ወይስ ደግሞ ከአንድ የትልቅ የኔትወርክ ድርጅት ጋር የተገናኘ ነው የሚለውን ነገር ለማለየት ነው። ብቻውን የሚሰራ ከሆነ ስታንዳርድ ወርክ ስቴሽን ይሆናል። ከሌላ የኔትወርክ ድርጅት ጋር የተገናኘ ከሆነ ደግሞ ዶሜን ብሎ ያመጣልናል ማለት ነው። ሌላኛው ኦፕሬቲንግ ሲስተም ቢልድ ታይፕ አለ። ቢልድ ታይፕ መልቲ ፕሮሰሰር ፍሪ ነው ማለት ነው። ሪስተር የተደረገው ኦፕሬቲንግ ሲስተም በኔ ስም ስለሆነ ጀማል የሚል ስያሜ አምጥቶልናል ማለት ነው። ፕሮዳክት አይዲያችን እዚህ ጋር የፕሮዳክት አይዲ ቁጥራችንን አምጥቶልናል ማለት ነው። እነዚህ ስለ ኦፕሬቲንግ ሲስተም አጠቃላይ መረጃዎችን የሚያስቀምጥልን ነው ማለት ነው። ሌላኛው ኦሪጂናል ኢንስታል ዴት ኦፕሬቲንግ ሲስተሙ ኮምፒውተሩ ላይ የተጫነበት መቼ ነው የሚለውን የሚያስቀምጥልን ነው። በዚህ ጊዜ የኔ ኮምፒውተር ላይ የተጫነበት 8 ቀን 7ኛ ወር 2021 ወይም ደግሞ 2021 ላይ በፈረንጆች የተጫነ ነው ማለት ነው። ሌላኛው ሲስተም ቡት ታይም ሁለተኛው ጋር በምናይበት ሰዓት ስለ ሃርድዌራችን መገለጫዎችን ያመጣልናል ብለናል። ስለ ሃርድዌር መገለጫዎች በምናይበት ሰዓት ኮምፒውተርን ቡት አድርጎ የተነሳበት ጊዜ አለ። ይሄም 8 ቀን 1ኛ ወር 2026 ነው። 6:23 56 የሚል አምጥቶልናል ማለት ነው። የሲስተሙ ማኑፋክቸረር ወይንም ደግሞ ኮምፒውተሩን የሰራው ኩባንያ የኔ ቶሺባ ስለሆነ ፒሲ ቶሺባ አድርጎ አምጥቶልናል ማለት ነው። ሲስተም ሞዴላችን ሌላኛው የሲስተሙ ሞዴል ሳተላይት የኮምፒውተሩ ትክክለኛ ሞዴል ያመጣልናል። የኔም ሳተላይት C50 A569 አድርጎ ያመጣልናል ማለት ነው። ሲስተም ታይፕ ስንል የኮምፒውተሩን አርኪቴክቸር የሚያመጣልን ነው። ይሄን ሶፍትዌሮችን ኢንስታል ስታደርጉ አይታችሁት ይሆናል። 64 ቢት ኦፕሬቲንግ ሲስተም እና 32 ቢት የምንላቸው ሶፍትዌሮች አሉ። በዚህ ጊዜ ኮምፒውተራችሁን ቼክ በምታደርጉ ብቻ ሲስተም ታይፑን ስናየው 64 ቤዝድ ፒሲ አድርጎ ያመጣልናል ማለት ነው። ሌላኛው ቤዚክ ኢንፑት አውትፑት ሲስተም ኦፕሬሽን ወይም ደግሞ ቫይስ ቨርዥን የምንለው ነው። ይሄም ማዘር ቦርዳችን ጋር የተጫነው ሶፍትዌሮችን የምናይበት ነው ማለት ነው። ስለዚህ ባዮስ ቨርዥኑ ስሙ ቶሺባ ነው ማለት ነው። ቨርዥኑ ደግሞ 1.10 ነው ማለት ነው። ይህ የማዘር ቦርዱ ዋና የሶፍትዌር ስሪትን እና ቨርዥኑን የሚያመጣልን ቀኑንም ደግሞ ከፊት ለፊት ያመጣልናል። ሌላኛው የምናየው ደግሞ ስለ ዊንዶው ዳይሬክተሪ ነው።
ይህም ዊንዶው ዳይሬክተሪ በምናይበት ሰዓት ኮምፒውተራችን ጋር የሚቀመጡ ፋይሎችን የሚያሳይ ነው። ዘ ድራይቭ ፎልደር ዌር ፋይልስ ሊቭ ፋይሎች የሚቀመጡበት ዋነኛው ፎልደር ማለት ወይም ዳይሬክተሪ ማለት ነው። ሲ ከዛም ደግሞ ዊንዶው ነው። ሌላኛው ሲስተም ዳይሬክተሪ የሚለው ደግሞ ሃርድ ዲስክ ድራይቫችን ቡት ፎልደራችን ሆልድ አድርጎ ክሪቲካል የሆኑ ፋይል ሲስተሞችን የሚቀመጥበት ሲ ውስጥ ዊንዶውስ ሲስተም ሰርቲቱ ነው ማለት ነው። ሌላኛው ቡት ዲቫይስ ቡት ዲቫይስ ስንል ኦፕሬቲንግ ሲስተም ሎድ አድርጎ የተነሳበት ቡት ዲቫይሳችን ሃርድ ዲስክ ቮሊዩም 1 ነው ማለት ነው። ሲስተም ሎካሉ እንግሊዝኛ ቋንቋ ነው የሚሉትን ነገሮች ያስቀምጥልናል ማለት ነው። ወረድ ብለን በምናይበት ሰዓት ቶታል ፊዚካል ሜሞሪ ይህ ማለት ኮምፒውተራችን ላይ አጠቃላይ የሚኖሩ የራም ብዛት ወይም ደግሞ የራም መጠን ማለት ነው። በዚህም በሜጋባይት የተቀመጠ ነው 8104 ሜጋባይት ወይም ደግሞ ኤስጂቢ ያክል ያመጣላችኋል። አቬይለብል ፊዚካል ሜሞሪ ሳንጠቀምበት ፍሪ ሆኖ የተቀመጠ የሜሞሪ መጠን ምን ያክል ነው ስንል ደግሞ 4151 ሜጋባይት ወይም ደግሞ 4GB ያክል እናገኛለን። ቨርቹዋል ሜሞሪ ማክሲመም ሳይዝ ስለ ቨርቹዋል ሜሞሪ በምናይበት ሰዓት ኮምፒውተራችን ወይም ደግሞ ኦፕሬቲንግ ሲስተም ሎድ አድርጎ በሚነሳበት ሰዓት የራም እጥረት በሚያጋጥሙበት ሰዓት ከሃርድ ዲስካችን ተውሶ ወይም ደግሞ ቨርቹዋል የሚጠቀምበት ሜሞሪ ነው። በዚህ ጊዜ በእኔ ጋር 9384 ሜጋባይት ወይም ደግሞ 9GB ነው ማለት ነው። ቨርቹዋል ሜሞሪ አሁን ላይ አቬይለብል የሆነው 4GB እናገኛለን ማለት ነው። ኢን ዩዝ እየተጠቀምንበት ያለው ደግሞ 5GB ያክል እናገኛለን ማለት ነው። ሌላኛው ዶሜን ነው። ዶሜን ኔም በምንልበት ሰዓት ኮምፒውተራችን ጋር የተመዘገበበት በኔትወርክ ጋር ወርክ ግሩፕ ነው ያመጣልናል። እዚህ ጋር ኔትወርክ ካርድ አለ ወይም ደግሞ ኔት ካርድ ኮምፒውተራችን ምን ያክል ኔት ካርድ አለ የሚሉትን ነገሮችን የሚያመጣልን ነው ማለት ነው። ምናልባት እዚህ ጋር አንድ የረሳሁት አለ ሲስተም ፕሮሰሰር አለ ወይም ደግሞ የኮምፒውተራችን ላይ ሲፒዩን የሚያመጣልን ነው ማለት ነው። እዚህ ጋር ኮር i5 ነው 250 ሜጋሄርዝ ወይም ደግሞ 2.5 GB ያክል ይዞልን የሚመጣ ነው ማለት ነው። እዚህ ጋር ሃይፐር ቪ ሪኳየርመንት የሚል ደግሞ የቨርቹዋል የሆኑ ሃርድዌሮችን ሳፖርት ማድረግ ይችላል ወይስ አይችልም የሚለውን ነገሮችን ዲስፕሌይ የሚያደርገው ነው የሚያሳየን ነው ማለት ነው። ይሄን ከዚህ በላይ ያየናቸው መረጃዎችን በግራፊካል ዩዘር ኢንተርፌስ ማየት ስንፈልግ የምንጠቀማቸው ኮማንዶች አሉ። እነዚህን ኮማንዶች ደግሞ እዚህ ጋር እንጽፍላችሁና አብረን ነው ms info 32 ብለን ታይፕ በምናደርግበት ሰዓት ከዚህ ያየነውን ኢንፎርሜሽን በግራፊካል ዩዘር ኢንተርፌስ ያመጣላችኋል ማለት ነው። ለምሳሌ እዚህ ጋር ኦፕሬቲንግ ሲስተም ኔማችን ዊንዶው 11 ነው። ቨርዥኑን ማኑፋክቸረሩን ሲስተም ኔሙን እና የመሳሰሉትን ባዮስ ሞዱን ሌጋሲ ነው የሚሉ መረጃዎችን ይዞልን ይመጣል። ራሙ 8GB እንደሆነ ያሳየናል። ስክሮል አድርጋችሁ ወደ ታች ዲቴል መረጃዎችን ማግኘት ትችላላችሁ። ይህ በግራፊካል ዩዘር ኢንተርፌስ የምናገኛቸው ናቸው ማለት ነው። እዚህ ላይ አንድ ቲፕ ልጨምርላችሁና ስለ ሴንትራል ፕሮሰሲንግ ዩኒት ወይም ደግሞ ስለ ሲፒዩ ዲቴል መረጃዎችን ማግኘት ስንፈልግ የምንጠቀማቸው ኮዶች አሉ። በዚህ ጊዜ ምን እናደርጋለን? WMIC እንጽፋለን። ከዚህም ካደረግን በኋላ እኛ ማወቅ የፈለግነው ስለ ሲፒዩአችን ወይም ሴንትራል ፕሮሰሲንግ ዩኒት ስለሆነ ሲፒዩ ብለን እንጽፋለን። ሲፒዩ ብለን ከጻፍኩ በኋላ ጌት ብዬ እንጽፋለሁ። ስለ ሲፒዩ ስም ከሆነ እኔ ማግኘት የፈለኩት ጌት ኔም ብዬ እንጽፋለሁ። ከዚያም ኦፕሬቲንግ ሲስተም ዩኒትን ወይ ደግሞ የሲፒዩን ስም ይዞልኝ ይመጣል። እኔ ጋር ኢንቴል ነው። አር ማለት ሬጂስተር የተደረገ ነው። ወይ ትሬድማርኩ ኮር i5 የሆነ ሲፒዩ ደግሞ 2.50 ጊጋሄርዝ የሆነ ይዞላችሁ ይመጣል ማለት ነው። ማክሲመም ክሎክ ስፒዱን ማወቅ ብትፈልጉ ደግሞ ምን ታደርጋላችሁ? በተመሳሳይ መልኩ WMIC እናደርጋለን። ይህን ካደረግን በኋላ ሲፒዩ ነው ማወቅ የፈለግነው ሲፒዩ ከዚያም ጌት እናደርጋለን። ጌት ካላችሁ በኋላ ክሎክ ስፒድ ብለን እንጽፋለን ማለት ነው። ማክሲመም ክሎክ ስፒድ ብለን ታይፕ እናደርጋለን። ምክንያቱም ሲፒዩ ጋር ዲተርማይን የሚደረገው በክሎክ ስፒዱ ስለሆነ ማለት ነው። ስለዚህ 2501 ክሎክ ስፒድ አድርጎ ያመጣልናል ማለት ነው። በዚህ መልኩ አክሰስ ማድረግ ትችላላችሁ ማለት ነው። የተዘረዘሩትን መረጃዎችን ወይም ደግሞ ስለ ኦፕሬቲንግ ሲስተም መረጃዎች፣ ስለ ሲስተም ዳይሬክተሪዎች፣ ስለ ራም መረጃዎችን ለሌላ ሰው መላክ ብትፈልጉ ወይም ደግሞ ኤክስትራክት ማድረግ ብትፈልጉ የምንጠቀመው ኮማንድ አለ። ስለዚህ እዚህ ጋር ተጠቀምነው ምን እናደርጋለን? ሲስተም ኢንፎ ብለን እንጽፋለን። ሲስተም ኢንፎ ብላችሁ ከጻፋችሁ በኋላ ክሪተር ዛን ሳይን እናደርጋለን። ከዛም የምትፈልጉትን የፋይላችሁን ስያሜ እንሰጣለን። ለምሳሌ ሲስተም ፋይል ብዬ ልስጠው ሲስተም
ፋይል ዶት ቴክስት ፋይል ወይም ቴክስት ፋይል ማድረግ ፈልግ ኢንተር በማድረግበት ሰዓት እነዚህን ፋይሎች ቴክስት ፋይል አድርጎ አስቀምጠናቸዋል። ስለዚህ ይሄን ፋይል ታገኙታላችሁ ሲ ውስጥ ገባላችሁ ከዛም ዊንዶውስ ሲስተም 32 ከዛም ሲስተም 32 ውስጥ በመገቡበት ሰዓት ሲስተም ፋይል ዶት ቴክስት ፋይል ታገኛላችሁ። እሱን ለምትፈልጉት ሰው መላክ ትችላላችሁ ማለት ነው። ሶ ሌሎችም ተጨማሪ መረጃዎችን ለማግኘት ይሄን የዩቲዩብ ቻናል ሰብስክራይብ ከማድረግ አግዙን እንላለን። ይሄን ይመስላል የዛሬው ቱቶሪያላችን።